ሰላም እንኳን ወደዚህ አዲስ ማብራሪያ በደህና መጣችሁ። ዛሬ የምንቃኘው እጅግ ማራኪ የሆነ ጉዳይ አለን። ይህም አንድ ተራ የአካባቢ የስካውት ቡድን አድማሱን በማስፋት እንዴት ከግዙፉ ዓለም አቀፍ ወንድማማችነት ጋር እንደሚተሳሰር ነው። እንግዲህ ቀጥታ ወደ ጉዳዩ እንግባ። የቀድሞ የዓለም ስካውት ድርጅት ጸሐፊ ላዝሎ ናጊ የተናገሩት አንድ ልብ የሚነካ እውነት አለ። ልብ በሉ፣ ዛሬ ላይ ዘመናዊ ትምህርት ቤቶች ስፍር ቁጥር የሌላቸው እንቅስቃሴዎችን ያቀርባሉ አይደል? ነገር ግን ናጊ እንዳሉት ለእኛ ብቻ የተተወው ብቸኛው ነገር የዓለም አቀፍ ወንድማማችነትን በተግባር መገንባትና መተግበር ነው። አያችሁ፣ ሁለተኛ ዓለም አቀፋዊ ግንኙነት ማለት የስካውት እንቅስቃሴ ልዩና ጊዜ የማይሽረው ትልቁ እሴት ነው። የዛሬው አጭር ቆይታችን በእነዚህ ነጥቦች ላይ ያተኩራል። መጀመሪያ የዓለም አቀፍ ስካውት ወንድማማችነትን እንቃኛለን። በመቀጠል የመጀመሪያ ግንኙነት እንዴት እንደሚጀመር፣ ባህል መለዋወጥ እና ችግሮችን መፍታት እንዲሁም ጀብዶዎችን መደገፍ የሚሉትን እናያለን። በመጨረሻም የቋንቋ እንቅፋትን አልፎ በኤስፔራንቶ ቋንቋ ስለሚደረግ ስካውቲንግ እንመለከታለን። እጅግ የተራረቁ አህጉራት ወጣቶች ለመጀመሪያ ጊዜ ሲገናኙ እንዴት ይገባባሉ የሚለውን አብረን እናገኛለን። ክፍል 1: የዓለም አቀፍ ስካውት ወንድማማችነት። የስካውት እንቅስቃሴ የቆዩ እና ጠንካራ መርሆችን ይዞ የዘመኑን ወጣት ፍላጎት ለማሟላት እንዴት እንደሚለዋወጥ ማሰብ በጣም ደስ ይላል። ግን በአካባቢያችን ባሉ ጫካዎችና በለመናቸው ባህሎች ብቻ መወሰን በቂ አይደለም። መስኮቶቻችንን ወደ ሰፊው ዓለም ከፍተን ስንመለከት እጅግ አስገራሚ ልዩነቶችን እናገኛለን። አስቡት፣ ቀዝቃዜን ለመከላከል ተብሎ ትናንሽ መስኮቶች ከተገጠሙላቸው የስካንዲኔቪያ ቤቶች ተነስተን ሰፊና ጥላ የሚሰጡ በረንዳዎች እስከታጀቡ የትሮፒካል ሀገራት ቤቶች ድረስ ያለው ልዩነት ማሰስ። ጠባብ ከሆኑ አካባቢያችን ወጥተን ሰፊውን ዓለም ስንቃኝ የምናገኘውን ልምድ አይምሮን የሚያሰፋ እና እጅግ አስገራሚ ነው። ክፍል 2: የመጀመሪያ ግንኙነት። ታዲያ አንድ የአካባቢ ቡድን ዓለም አቀፍ ግንኙነቶችን ለመጀመር ምን ተግባራዊ እርምጃዎችን መውሰድ ይችላል? ትዊኒንግ በሚባል አሰራር ወይም በፖስታ የሚላኩ የጋራ መጽሐፍትን በማዘጋጀት ግንኙነቶችን መፍጠር ይቻላል። ለዚህ ደግሞ ቀላል የዕለት ተዕለት ዕቃዎች ትልቅ ሚና አላቸው። አስቂኝ መጽሔቶች፣ ትንንሽ ሳንቲሞች፣ የባህር ዛጎሎች ወይም የአካባቢ ዘሮች ይለዋወጣሉ። እርግጥ ነው የዘር ማስገቢያ ሕጎችን ማረጋገጥ ይገድ ነው። ለምሳሌ ባህር በሌለበት ሀገር ለሚኖር ወጣት አንድ ትንሽ የባህር ዛጎል እንደ ትልቅ ውድ ሀብት ነው የሚቆጠረው። እነዚህ አካላዊ ነገሮች ከመደበኛ የመልክዓ ዕድሜር መማሪያ መጻሕፍት በተሻለ ሁኔታ ዓለምን ሕያው ያደርጉታል። ክፍል 3: ባህልን መለዋወጥና ችግሮችን መፍታት። ይህ የዕቃዎች ልውውጥ ዝም ብሎ በዕቃ ብቻ አያበቃም። ቀስ በቀስ ወደ ዓለም አቀፍ ትብብር እና እንደ የተፈጥሮ ሀብት ጥበቃ ያሉ ችግሮችን በጋራ ወደ መፍታት ያድጋል። ሌላው ግሩም ማሳያ ደግሞ ያገለገሉ ቴምብሮችን ለቴምብር ባንክ በማዘጋጀት በ30 ሀገራት ለሚገኙ ስካውቶች የገንዘብ ድጋፍ ማድረግ ነው። ሂደቱ በጣም ልዩ ጥንቃቄ ይፈልጋል። መጀመሪያ ቴምብሮችን በሞቀው ውሃና በትንሽ ጨው ውስጥ መንከር ያስፈልጋል። ቀጥሎ ቴምብሮቹ በቀላሉ እንዲላቀቁ ማድረግ፣ በፍጹም መጎተት የለባቸውም። በመጨረሻም በንጹህ ወረቀቶች መሃል ቀስ ብለው እንዲደርቁ ማድረግ። እንዲህ አይነቱ አነስተኛ ግን ጥንቃቄ የተሞላበት ጥረት ዓለም አቀፍ የስካውት መመሪያዎችን ለማዘጋጀት እና መሪዎችን ለመደገፍ እጅግ ትልቅ አስተዋጽኦ ያደርጋል። ክፍል 4: ጀብዶዎችን መደገር። አሁን ደግሞ ከፖስታ ልውውጥ አልፎ ወደ እውነተኛ ግንኙነቶች ማለትም በመገናኛ ብዙሃንም ሆነ በአካል ወደ መጓዝ የምንሸጋገርበት ደረጃ ላይ ደርሰናል። አስቡት፣ ከ10,000 በላይ ጣቢያዎች በአካል መጓዝ ለማይችሉ በመቶዎች የሚቆጠሩ ሀገራት ስካውቶች ጃምቦሪ ኦን ዘ ኤር የተባለው ግዙፍ ዝግጅት በአጭር ሞገድ ሬዲዮ አማካኝነት ያገናኛቸዋል። ድንበር ተሻግሮ ወጣቶችን ለማስተሳሰር ይህ ቴክኖሎጂ የሚጫወተው ሚና በቀላሉ የሚገመት አይደለም። እርግጥ ነው ዓለም አቀፍ ስካውቶች በአካል የሚሰበሰቡባቸው ታዋቂ ማዕከላትም አሉ። በስዊዘርላንድ ካንደርስቴክ፣ በለንደን በአደን ፓውል ሃውዝ ወይም በሜክሲኮ ኑዌስትራ ካባኛ ይጠቀሳሉ። ታዲያ ወደ እነዚህ ቦታዎች ለሚደረጉ ውድ ጉዞዎች የገንዘብ ድጋፍ ለማሰባሰብ የጉዞ ፊልሞችን በአካባቢ ማሳየት የተለመደ ዘዴ ነው። ነገር ግን አንድ ምስጢር ልንገራችሁ። ገንዘብ ለማሰባሰብ ፊልም ስታሳዩ የከተማው ከንቲባ ልክ አዳራሽ ውስጥ ብቅ ሲሉ ፕሮጀክተሩ መበላሸቱ የተረጋገጠ ነው። ነገሮች ሁልጊዜ እንዳሰብነው አይሄዱም። ክፍል 5: የቋንቋ እንቅፋት። እስቲ እዚህ ላይ አንድ መሠረታዊ ጥያቄ እናንሳ። እነዚህ ከተለያየ ዓለም የመጡ ቡድኖች
በእንግሊዝኛ ችሎታ፣ በሀብት ወይም በትምህርት ደረጃ ሳይከፋፈሉ እንዴት በትክክል ሊገባቡ ይችላሉ? የቋንቋ ችግር ማለት እኮ አንደኛው ቡድን የሌላውን ቡድን ቋንቋ ብቻ ሲማር የሚፈጠረው እኩል አለመሆን ነው። በእንግሊዝኛ ወይም በሌላ የበላይነት ባለው ቋንቋ ብቻ መተማመን ኢፍትሐዊ ብልጫን ይፈጠራል። ይህ ደግሞ የቡድን አንድነትን እና የወንድማማችነት ስሜትን ስለሚጎዳ ሙሉ በሙሉ ገለልተኛና እኩል የሆነ መፍትሄ ይግድ ያስፈልገናል። ክፍል 6 በኤስፔራንቶ ስካውቲንግ። ይህንን የቋንቋ እንቅፋት ለመፍታት የስካውት ኤስፔራንቶ ሊግ ያቀረበው መፍትሄ እጅግ ብሩህ ነው። የኤስፔራንቶ ቋንቋ ሰዋሰብ ምንም አይነት ከሕግ ውጪ የሆኑ ቃላት ወይም እንደ ሌላው ቋንቋ የተወሳሰቡ ሕጎች የሉትም። ቃላቱን በተገቢው መዋቅር ልክ እንደ ሌጎ በቀላሉ መገንባት ይቻላል። ለምሳሌ ስኮልቶ ማለት ስካውት፣ ኪናቦ ማለት ልጅ እና ፓትሮ ማለት አባት ነው። የእነዚህን ቃላት የሴት ጾታ ለመፍጠር ኢን የሚለውን ፊደል መሃል ላይ መጨመር ብቻ በቂ ነው። ስለዚህ ስኮልቲኖ፣ ኪናቢኖ እና ፓትሪኖ ይሆናሉ ማለት ነው። ልክ እንደ አንድ አዝናኝ እንቆቅልሽ ወጣቶች በፍጥነት ሊማሩት የሚችለው ድንቅ ቋንቋ ነው። የቃላት አወቃቀሩም ቢሆን እጅግ ቀላልና ማራኪ ነው። ለምሳሌ ሳን የሚለው ቃል ጤና ማለት ነው። ተቃራኒ ትርጉም ለመስጠት ማል እና የቦታ ትርጉም ለመስጠት ደግሞ ኤጅ በመጨመር ቃላቱን በአስገራሚ ፍጥነት ማስፋት እንችላለን። በዚህም መሰረት ማልሳኑሌጆ ማለት ሆስፒታል፣ ማልሳና ማለት ታማሚ እና ሳኒጊ ማለት ማከም ማለት ይሆናል። አያችሁ፣ አላስፈላጊ የሆኑ የቃላት ክምችቶችን ከማጥናት ይልቅ ጥቂት መሰረታዊ ቃላቱን በመጠቀም የቋንቋ ዕውቀትን በፍጥነት ማሳደግ ይቻላል። ይህ ደግሞ በንድፈ ሐሳብ ብቻ የቀረ አይደለም። በተግባር ሲታይ ፍርዳ ስኮልቶ ወይም አረንጓዴ ስካውቶች የሚባሉ አሉ። ከ7 የተለያየ ሀገራት የተዋጣጡ ዕድሜያቸው ከ5 እስከ 20 የሚሆኑ ወጣቶች ሙሉ በሙሉ በኤስፔራንቶ ቋንቋ ብቻ በመጠቀም ይንቀሳቀሳሉ። ይህ ቡድን ያለምንም የቋንቋ ልዩነትና የሀገር ድንበር አብሮ ይሰፍራል፣ አብሮም ይማራል። ገለልተኛና በቀላሉ በሚገኝ ቋንቋ መጠቀም ምን ያህል ውጤታማ እንደሆነ የሚያሳይ እጅግ ግሩም ተግባራዊ ማሳያ ነው። እንግዲህ ይህንን አነቃቂ ሐሳብ በማንሳት ማብራሪያችንን እናጠቃልልን። የአካባቢ ወጣቶች ዓለም አቀፍ ክፍተቶችን በቀላል የፖስታ ቴምብሮች እና በዚህ በተገነባ ቋንቋ ማገናኘት ከቻሉ ቀጣዩ ትውልድ በአንድ የተቀናጀ ድምፅ ቢናገር ምን ሊያሳካ ይችላል ብላችሁ ታስባላችሁ? ይህንን ጥያቄ ይዘን እንሰናበት። ጊዜያችሁን ስለሰጣችሁ እናመሰግናለን።